ሰላም የነርሲንግ ስኩል ሰክሰስ ዩቲዩብ ቻናል ፋሚሊ፣ ዛሬ የምናየው ትምህርት የአንጃይና ፔክቶሪስ በሚል ርዕስ ላይ ነው። እንግዲህ ይሄ አንጃይና ፔክቶሪስ የምንለው የላቲን ወርድ ነው፣ ወይ ደግሞ ከላቲን የመጣ ቃል ነው። ይሄ አንጃይና የምንለው ስትራንግሊንግ የሚለውን ፍቺ ይሰጣል በእንግሊዝኛ፣ ወይ ደግሞ ይሄ የመታመቅ ወይ የመታፈን አይነት ነገር ነው። ፔክቶሪስ የምንለው ደግሞ ይሄ ፔክቶሪያል መስል ወይ ደግሞ ይሄ ደረት አካባቢ ወይ ደግሞ ቸስት የሚለውን የላቲን ወርድ ይሰጠናል። ስለዚህ ይሄ አንጃይና ፔክቶሪስ የምንለው ኢትስ አ ፊሊንግ ኦፍ ስትራንግሊንግ ኢን ዘ ቸስት ወይ ደግሞ ይሄ ፔሸንቶች ደረታቸው አካባቢ ይሄ ጭምቅ የማለት ስሜት ሲሰማቸው እና ያ ፔን አንጃይና ፔክቶሪስ እንለዋለን ወይ ደግሞ ቸስት ፔን እንለዋለን። እንግዲህ ይሄ አንጃይና ፔክቶሪስ ኢት ኢዝ ኖት ኤ ዲዚዝ ወይ ደግሞ በሽታ አይደለም። ኢትስ ጀስት ኤ ሲምፕተም ኦፍ ኮሮናሪ አርተሪ ዲዚዝ ወይ ደግሞ የኮሮናሪ አርተሪ የምንለው ወይ ደግሞ ይሄ ልባችንን ፊድ የሚያደርገው ወይ ደግሞ ለልብ ብለድ እና ኦክሲጅን ሌሎች ኒውትረንቶችን የሚሰጠው አርተሪ የሱ ዲዚዝ ወይ ደግሞ የሱ በሽታ ምልክት ነው። እንግዲህ አናቶሚ ክላስ ላይ እንደምናውቀው ኮሮናሪ አርተሪ የምንለው ብራንች የሚያደርገው ወይ ደግሞ የሚነሳው ከአውርታ ነው። አውርታ የምንለው ዘ ግሬት ኦር ዘ ላርጀስት አርተሪ ኢን አወር ቦዲ ማለት ነው። ስለዚህ ከዛ ከአውርታ ከአሴንዲንግ አውርታ ይነሳና ባይፈርኬት ያደርጋል ለሁለት ወደ ሁለት ሜን ብራንች ይከፈላል። ይሄ ኮሮናሪ አርተሪ ወደ ራይት እና ወደ ሌፍት ፓርት ኦፍ አወር ሀርት ነው። ስለዚህ ወደ ቀኝ ክፍል ወይ ደግሞ ወደ ራይት ፓርት የሚሄደው ራይት ኮሮናሪ አርተሪ ሲባል፣ ወደ ሌፍት በኩል የሚሄደው አርተሪ ደግሞ ሌፍት ኮሮናሪ አርተሪ እንለዋለን። እንግዲህ እንደ ስማቸው ራይት ኮሮናሪ አርተሪን ፊድ የሚያደርገው ወይ ደግሞ ሰፕላይ የሚያደርገው ራይት ሳይድ ኦፍ ሀርት ነው። በራይት ሳይድ ኦፍ ሀርት ደግሞ እንደምናውቀው ራይት አይትሪየም አለ፣ ራይት ቬንትሪክል አለ፣ ሌላ ደግሞ ኤሌክትሪካል ስትራክቸር ኦፍ ዘ ሀርት አሉ። ያ ኤሌክትሪካል ስትራክቸር ሀርት ኤሌክትሪሲቲ ፐምፕ እንድታደረግ የሚያደርጋት ስትራክቸር ሳይኖ አትሪያል ኖድ እና አትሮቬንትሪኩላር ኖድ ወይ ደግሞ ኤስኤ ኖድ እና ኤቪ ኖድ የሚገኙበት ነው። እንግዲህ ይሄ ፓርቱ ወይ ደግሞ ራይት ኮሮናሪ አርተሪ ብሎክ ከተደረገ ወይ ደግሞ ከተዘጋ ከባድ የሆነ ላይፍ ትሬትኒንግ የሆነ ዲስሪትሚያ ያመጣል። ይሄ ዲስሪትሚያ ደግሞ ላይፍ ትሬትኒንግ ስለሆነ ፔሸንቱን እስከ ዴዝ ድረስ ሊያደርሰው ይችላል። ሁለተኛው ደግሞ የኮሮናሪ አርተሪ ክፍል ሌፍት ኮሮናሪ አርተሪ ነው። ይሄ ሌፍት ወይ ደግሞ የግራ በኩል ደግሞ ፊድ የሚያደርገው ሌፍት ኤትሪየም፣ ሌፍት ቬንትሪክል እና ኢንተርቬንትሪኩላር ሴፕተም ወይ ደግሞ ራይት ሳይድ ኦፍ ዘ ሀርት እና ሌፍት ሳይድ ኦፍ ዘ ሀርትን ሴፓሬት የሚያደርግልን ሴፕተምን ፊድ ያደርጋል። ስለዚህ እነዚህ ሶስት ፓርቶችን ሌፍት ኮሮናሪ አርተሪ ፊድ ያደርጋል። እንግዲህ ከአናቶሚ ክላስ እንደምናስታውሰው ሌፍት ቬንትሪክል ዘ ላርጀስት ፓርት ኦፍ ዘ ሀርት ነው ወይ ደግሞ ትልቁን ቦታ የሚይዘው ነው፣ ፕላስ ትልቁን ስራ የሚሰራ ነው። ምክንያቱም ሌፍት ቬንትሪክል ፐምፕ የሚያደርገው ስራውት አወር ቦዲ ነው። ስለዚህ በሌፍት ኮሮናሪ አርተሪ ላይ ማንኛውም ብሎክ ከተፈጠረ ምን ይፈጠራል ማለት ነው? የካርዲያክ አውትፑት ወይ ደግሞ ከሀርት የሚወጣው የብለድ መጠን ይቀንሳል። በዛ ጊዜ የሜታቦሊዝም ዲስረፕሽን ስለሚፈጠር እስከ ዴዝ እስከ ሀርት ፌሪየር የሚያደርሱ ከባድ የሆነ ላይፍ ትሬትኒንግ ኮንዲሽኖች ይፈጠራሉ ማለት ነው። ስለዚህ ወደ አንጃይና ስንመለስ ይሄ አንጃይና ወይ ደግሞ ይሄ ቸስት ፔን ኦር ዲስኮምፎርት ሲምፕተም ነው ብለናል። የኮሮናሪ አርተሪ ዲዚዝ እነዚህ አርተሪዎች ብሎክ ሲሆኑ የሚፈጠር ሲምፕተም። እንግዲህ አብዛኛው ጊዜ ወይ ደግሞ ሞስት ኮመን ኮዝ ኦፍ ይሄ አንጃይና የምንለው አቴሮስክለሮሲስ ነው። ይሄ አቴሮስክለሮሲስ ምንድነው? ኢትስ ቢልድ አፕ ኦፍ ፋቲ ፕላክ ነው። የፋቲ ፕላክ በኢነር ላይኒንግ ኦፍ ዘ አርተሪ ወይ ደግሞ በኢነር ላይኒንግ ኦፍ ዘ ኮሮናሪ አርተሪ ቢልድ አፕ ሲሆን ነው። እንግዲህ ይሄ ፋቲ ፕላክ የሚሰራው ከፋቲ ሰብስታንስ፣ ከኮሌስትሮል፣ ከሴሉላር ዌስት፣ ከካልሽየም ስፔሻሊ ካልሽየም ለሃርደኒንግ ኦፍ ዘ ፕላክ ከፍተኛውን ድርሻ ይወስዳል እና ከፋይብሪን ነው የሚሰራው። ሞስት ኮዝ ኦፍ የአንጃይና ፔክቶሪስ ኦር ኮሮናሪ አርተሪ ዲዚዝ አተሮስክሌሮሲስ። ይሄ አተሮስክሌሮሲስ ደግሞ ከአርተሪዮ ስክሌሮሲስ ይለያል። ይሄ አርተሪዮ ስክሌሮሲስ ምንለው ወይ ደግሞ
ሃርደኒንግ ኦፍ ዘ አርተሪ ኢትስ ዲፈረንት ፍሮም ዛት አተሮስክለሮሲስ። ስለዚህ ይሄንን መለየት ይገባናል። ሶ እነዚህ ፋቲ ፕላክ ወይ ደግሞ ይሄ አተሮስክለሮሲሱ ምን ኮዝ ያደርጋል? ኢስኬሚያ ያመጣል። ወይ ደግሞ በኮሮናሪ አርተሪ ላይ ብሎክ በሚያደርግበት ጊዜ ፐርፊውዥን ይቀንሳል። የራይት ኮሮናሪ አርተሪ ብሎክ ከሆነ ወደ ራይት የሚሄደው ፐርፊውዥን ወይ ደግሞ ብለድ ይቀንሳል። ወደ ሌፍት የሚሄደው ኮሮናሪ አርተሪ ደግሞ ብሎክ ከሆነ በተመሳሳይ ወደ ሌፍት ያለው ብሎክ ይሆናል። ስለዚህ ወደዛ ፐርፊውዥን ይቀንሳል። ስለዚህ ፔኑም ቤዝድ ኦን ዘ ፕሌክ ኦር ቤዝድ ኦን ዘ አተሮስክለሮሲስ ቦታው ይወሰናል ማለት ነው። ስለዚህ ይሄ ፔን ኦከር የሚያደርገው when there is an imbalance in demand and supply ነው። በደንብ ማወቅ የሚገባን ዲማንድ ወይ ደግሞ ፍላጎት አለ፣ ሰፕላይ አቅርቦት አለ። እንግዲህ ምን ነገሮች ናቸው አንጃይና ፔክቶሪስ እንዲመጣ የሚያደርገው ካለን ዲማንድን የሚጨምሩ ነገሮች፣ ለምሳሌ ፎር ኤግዛምፕል ፊዚካል ኤክዘርሽን ሲኖር ወይ ደግሞ ፊዚካል የሆነ ረኒንግ እንደ ረኒንግ አይነት ኤክሰርሳይሶች፣ ስቴር ዎኪንግ ምናምን እነዚህ ሲኖሩ ፊዚካል ኤክዘርሽን ይኖራል። በዛ ጊዜ ዲማንድ ይጨምራል፣ የብለድ እና ኦክሲጅን ዲማንድ። ፕላስ ኢሞሽናል ኤክዘርሽን ሲኖር ፎር ኤግዛምፕል ስትረስ ሲኖር ሰዎች በሚጨናነቁ ጊዜ እርትቢት ይጨምራል። በዛ ጊዜ ኦክሲጅን ዲማንድ ይጨምራል። ሌላኛው ደግሞ ላርጅ ሚል ወይ ፔሸንት ቴክስ ላርጅ አማውንት ኦፍ ሚል ወይ ደግሞ ብዙ ምግብን በሚመገብበት ጊዜ ብለድ ሸንት ያደርጋል ወይ ደግሞ ወደ ሀርት የሚሄደው ብለድ ወደ ሚሰንተሪክ አርተሪ ሄድና ሸንት አድርጎ ለጂአይ ለዳይጀሽን ይጠቀማል። በዛ ጊዜ ሀርት የምታገኘው የብለድ መጠን ይቀንሳል። በዚህ ምክንያት ዲማንዳችን ምን ይሆናል ነው በጣም ይጨምራል። ሰፕላያችንን ወይ ደግሞ አቅርቦታችንን ደግሞ የሚቀንሱ ነገሮች አሉ። ኢን ሞስት ኬዝ ብለን የተነጋገርንበት አቅርቦታችንን የሚቀንሰው ምንድን ነው ብለናል? ይሄ አተሮስክለሮሲስ ነው ወይ ደግሞ ዛት ፋቲ ፕላክ ካን ዲክሪዝ ዘ ሰፕላይ። ሶ ይሄ ፔን ወይ ደግሞ ይሄ አንጃይና ዩዥዋሊ ብሮት የሚሆነው ወይ ደግሞ የሚመጣው ኢትስ ባይ ኤክዘርሽን ነው። ኤዘር ፊዚካል ኦር ኢሞሽናል ኤክዘርሽን ፔኑ ብሮት ሊሆን ይችላል። ኤንድ ኢት ካን ሰብሳይድ ወይ ደግሞ በምን ሊቀንስ ይችላል? ኢት ካን ሰብሳይድ ዊዝ ሬስት። ዊ ሃቭ ቱ ማርክ ዛት ሬስት ስናደርግ ፔሸንቱ በሚያርፍ ሰዓት ሰብሳይድ ያደርጋል ፔኑ። ፕላስ ኢት ካን ሪሊቭድ ወይ ደግሞ መች ነው ትንሽ ፋታ የሚያገኘው? ወይን ፔሸንት ኢዝ ቴኪንግ ኤ ቫሶዳይሌተር ሜዲኬሽን ወይ ደግሞ የብለድ ቨዝልን የሚያሰፋልን መድኃኒት ስንወስድ ደግሞ ፔኑ ይቀንሳል። ይሄም ፎር ኤግዛምፕል ዊ ካን ዩዝ ናይትሮግላይሰሪን። ሶ when we describe the pain in the angina pectoris ወይ ደግሞ አንጃይና ፔክቶሪስን ፔኑን ዲስክራይብ ስናደርግ በአራት መንገድ ዲስክራይብ እናደርገዋለን። የመጀመሪያው በፕሪሲፒቴቲንግ ፋክተር ወይ ደግሞ ይህንን ፔን በሚያመጡ ፋክተሮች። ፕሪሲፒቴቲንግ ፋክተር ፎር አንጃይና ፔክቶሪስ ሁለት ነው ብለናል። ፊዚካል ኤክዘርሽን ኤንድ ኢሞሽናል ኤክዘርሽን። ፊዚካሊ ራኒንግ፣ ስቴር ዎኪንግ፣ ኤኒ ፊዚካሊ ዲማንድ የሆኑ ስራዎችን ስንሰራ የኦክሲጅን መጠን ስለሚጨምር ያ ዲማንድ እና ሰፕላይ ኢምባላንስ ሊሆን ይችላል። ኢሞሽናሊ ደግሞ when we are in stress as a precipitating factor ልንይዘው እንችላለን። ሌላኛው ኳሊቲ ነው። ቤዝድ ኦን ዘ ኳሊቲ ፔሸንቱን ስትጠይቁት ምን ሊል ይችላል? ፕሬሲንግ፣ ታይት የሆነ በጣም ደረታቸው አካባቢ ጭምቅ የሚያደርግ ነገር። they might also express it as if elephant is sitting on my chest ወይ ደግሞ ይሄ ዝሆን ደረቴ ላይ እንደተቀመጠ አይነት ነገር ነው የሚሰማኝ፣ በጣም እፍን የሚያደርግ ስሜት ይሰማኛል ይላል በኳሊቲ። ቤዝድ ኦን ሪጅን ኤንድ ራዲዬሽን ወይ ደግሞ በቦታና በሚሰራጭበት ቦታ ስናየው ደግሞ ሰብስተርናል ወይም ደግሞ ቢሃይንድ ዘ ብረስት ቦን፣ ከብረስት ቦን ወይ ደግሞ ከስተርንም ጀርባ ፔን ይሰማል። ፕላስ ራዲየት ሊያደርግ ይችላል። ያ ፔን አንድ ቦታ ብቻ አይደለም የሚሆነው። ኢት ካን ራዲየት ቱ ሾልደር፣ ኢት ካን ራዲየት ቱ ቦዝ አርምስ በት ስፔሲፊካሊ ኮመንሊ ራዲየት ሊያደርግ የሚችለው ወደ ሌፍት ሳይድ ኦፍ ዘ አርም። ኦልሶ ኢት ካን ራዲየት ቱ ዘ አፐር አብዶሜል ስላይትሊ፣ በመጠኑ ደግሞ
አፐር አብዶሚን አካባቢ ፔኑ ሊሰማቸው ይችላል። ቤዝዶን ሲቨሪቲ ወይ ደግሞ በፔኑ ሲቨሪቲ ስናየው ማይልድ ቱ ሞደሬት አብዛኛው ጊዜ እናየዋለን አንጃይና ፔክቶሪስን። በት ኢን ሰም ኬዝስ ሬርሊ ሲቨር ፔን ሊኖር ይችላል። ቤዝዶን ታይሚንግ ወይ ደግሞ ለምን ያክል ሰዓት ወይ ደግሞ ዲዩሬሽን የፔን ይቆያል ብለን ስናስብ ዩዥዋሊ አፕ ቱ 3 ሚኒት በት ኢት ካን ኖት ቢ ሞር ዛን 20 ሚኒት እስከ 3 እስከ 5 ደቂቃ ድረስ ፔኑ ሊሰማቸው ይችላል። ግን እስከ 20 ደቂቃ ድረስ ወይ ደግሞ ከ20 ደቂቃ በታች የሆነ ፔን ወይ ደግሞ ህመም ሊሰማቸው ይችላል። ሶ እንግዲህ 3 አይነት የአንጃይና አይነቶች አሉ። ሶ አሰነርስ ማወቅ የሚገባን ኮመን የሆኑ የአንጃይና አይነቶች 3 ናቸው። የመጀመሪያው ስቴብል አንጃይና ይባላል። ይሄ ስቴብል አንጃይናው ሌላ ኒክኔሙ ፕሪዲክቴብል ዋን ነው። ፕሪዲክቴብል ማለት ልናውቀው እንችላለን። እንዴት ነው ፕሪዲክት የምናደርገው? ይሄ አንጃይና ወይ ደግሞ ይሄ ቸስት ፔን የሚመጣው ሰም ፎርም ኦፍ ኤግዘርሽን ሲኖር ነው ወይ ደግሞ የሆነ ድካም ሲኖር ነው። ፊዚካሊ ዲማንዲንግ የሆኑ ስራዎችን ራኒንግ ስንሰራ ወይ ደግሞ ኢሞሽናሊ ኤግዘርሽን ሲኖር ስትረስ ውስጥ ስንሆን የሚመጣ ነው። ስለዚህ ኢፍ ዜር ኢዝ ኖ ኤግዘርሽን ኖ ፔን። በቃ ስቴብል አንጃይና ላይ ድካም ከሌለ ህመሙ አይሰማቸውም ፔሸንቶቹ። ፕላስ ስቴብል አንጃይና ላይ ሪሊቭሊ ኢት ካን ጎ አዌይ ዊዝ ረስት። ሰውየው ረፍት ከወሰደ ኦልሬዲ ያ ፔን ሰብሳይድ ያደርጋል። በሲንግል ዶዝ ኦፍ ናይትሮግላይሰሪን ደግሞ ይቀንሳል። ፕላስ ዘ ፕላክ ማርክሲስ በጣም ልናየው የሚገባው ወይ ደግሞ ልናሰምርበት የሚገባው ነገር ምንድን ነው? ፕላኩ ወይ ደግሞ የአቴሮስክሌሮሱ ስቴብል ነው፣ ፍራክቸርድ አይደለም፣ ስቴብል ነው ፕላኩ። ኤንድ ዜር ኢዝ ኖ ትሮምበስ ፎርሜሽን፣ ምንም አይነት የትሮምበስ ፎርሜሽን የለም። ፕላስ ይሄ ስቴብል አንጃይና ኢሚዲየት ዳንጀር አይደለም ወይ ደግሞ ላይፍ ትሬትኒንግ አይደለም። ሶ ላይፍ ስታይል ሞዲፊኬሽን ካደረግንና ሜዲኬሽኖችን ከተጠቀምን ይሄንን ማስተካከል እንችላለን። ሁለተኛው አይነት አንጃይና ደግሞ አንስቴብል አንጃይና ይባላል። ይሄ አንስቴብል አንጃይና ኒክኔሙ ዋርኒንግ ሳይን ፎር ሀርት አታክ ወይ ደግሞ ለማዮካርዲያል ኢንፋርክሽን አሴ ዋርኒንግ ሳይን ብለን እንይዘዋለን ወይ ደግሞ ማስጠንቀቂያ ምልክት ብለን እንይዘዋለን። ይሄ አንስቴብል አንጃይና የምንለው ሜዲካል ኢመርጀንሲ ነው። ለምን? አንስቴብል አንጃይናን ቶሎ ትሪት ካልተደረገ ወደ ሀርት አታክ ወይ ደግሞ ወደ ማዮካርዲያል ኢንፋርክሽን ሊያድግብን ይችላል። ይሄ ማለት የሴል ኦፍ ዘ ሀርት ኦር ዘ ማዮካርዲያል ሴል ዴዝ ሊያጋጥመን ይችላል። ስለዚህ አስ ሜዲካል ኢመርጀንሲ ነው። ፕላስ ዘ ፔን ኢዝ አንፕሪዲክተብል ማለት መቼ እንደሚመጣ አናውቅም ፔኑ። ቅድም እንዳለው በስቴብል አንጃይና ጊዜ ኢፍ ዜር ኢዝ ኤኒ ፎርም ኦፍ ኤግዘርሽን ፔን ይመጣል። አንስቴብል አንጃይና ላይ ግን አንፕሪዲክተብል የሆነ ፔን አለ። ኢቨን ፔሸንት ካን ቢ ፊሊንግ ፔን ዋይል ሂዝ አት ሬስት፣ እረፍት ላይ ያለ ተኝቶ ያለም ፔሸንቱ ፔን ወይ ደግሞ ህመሙ ሊሰማው ይችላል፣ ቸስት ፔኑ። ሶ ሰምታይምስ ደግሞ ይሄ በዩዥዋል ዶዝ ኦፍ ናይትሮግላይሰሪን ይሄ አንስቴብል አንጃይናን ኮሬክት ላናደርገው እንችላለን ማለት ነው። ሌላኛው በጣም ልናሰምርበት የሚገባው አንስቴብል አንጃይና ላይ ምንድን ነው? ፕላኩ አንስቴብል ነው። አንስቴብል ፕላክ አለ ወይ ደግሞ ራፕቸርድ የሆነ ፕላክ አለ። ፕላኩ ራፕቸርድ ያደርግና እዛ ጋር ፕላትሌት አድሄሽን ኖሮ ትሮምበስ ፎርም ያደርጋል። ስለዚህ ብለድ ክሎቱ ስለሚኖር ቀድሞ ከነበረው ፕላክ በጣም የጨመረ ይሆንና ኢቨን በጣም ሞር የሆነ ብሎኬጅ ይኖራል። ስለዚህ ፐርፊውዥን በጣም ይቀንሳል፣ ኢስኬሚያው ደግሞ በጣም ይጨምራል። በዛ ጊዜ የኢምባላንስ ኦፍ ዲማንድ እና ሰፕላይ ይመጣል። ሶ ስቴብል አንጃይና ላይ ፕላክ ኢዝ ስቴብል፣ አንስቴብል አንጃይና ላይ ዘ ፕላክ ኢዝ ኖት ስቴብል ኤንድ ብለድ ክሎት ፎርም ያደርጋል አንስቴብል አንጃይና ላይ። ሶ አንስቴብል አንጃይና ሜዲካል ኢመርጀንሲ ነው ካልን ኢሚዲየት የሆነ አክሽን ያስፈልገናል። ኢሚዲየትሊ ፐርፊውዥን እንዲጨምር ማድረግ ያስፈልጋል ማለት ነው። ሶስተኛው ኦር ዘ ሰርድ ታይፕ ኦፍ አንጃይና ደግሞ ፕሪንስሜንታል ኦር ቫሪያንት አንጃይና እንለዋለን። ይሄ አንጃይና ኒክኔሙ ወይ ደግሞ ቅጽል ስሙ ዘ ስፓዝም ዋን ተብሎ ይጠራል። ስፓዝም ወይ ደግሞ ይሄ የኮሮናሪ አርተሪ
በሚጠብበት ጊዜ በራሱ በሚጠብበት ጊዜ ያለ ፕላክ በሚጠብበት ጊዜ የሚፈጠር አንጃይና ነው። ሶ ዚስ ፕሪንዚሜንታል አንጃይና ኢዝ ኖት አሶሺየትድ ዊዝ ኮሮናሪ አርተሪ ዲዚዝ ወይ ደግሞ ከፕላክ ጋር የተገናኘ አይደለም። ግን ይሄ ኮመን አይደለም፣ አብዛኛው ጊዜ የምናየው አይደለም። ግን ቴምፖራሪ የኮሮናሪ አርተሪ ስፓዝም በሚኖርበት ጊዜ ብለድ ፍሎ ሬዲዩስ ስለሚያደርግ ዲማንድ እና ሰፕላይ ኢምባላንስ ስለሚኖር የሚሰማን ቸስት ፔን ነው። ይሄ ቫሪያንት አንጃይና ሰቨር ፎርም ኦፍ ቸስት ፔን ሊኖረው ይችላል እና ዩዥዋሊ ሀፕን የሚያደርገው ወይ ደግሞ የሚከሰተው አብዛኛው ጊዜ አትናይት ነው ኦር አት ኤርሊ ሞርኒንግ አካባቢ ሊከሰት ይችላል እና ዊ ሜይ ሲ ሰም ኢሲጂ ቼንጆችን ልናይ እንችላለን። ስፔሻሊ በስፓሲሚንግ ታይም ወይ ደግሞ ይሄ ሰደን የሆነ ስፓዝም ሲኖር ኮሮናሪ አርተሪ ውስጥ በሰደን ስፓዝም በሚኖርበት ጊዜ ኢሲጂ ቼንጆችን ልናይ እንችላለን። ኤስቲ ሴግመንት ኢሊቬሽን ልናይ እንችላለን። ግን ይሄ ከማዮካርዲያል ኢንፋርክሽን ይለያል። ምክንያቱም ይሄ ስፓዝሙ ከተመለሰ በኋላ ወይ ደግሞ ቫሶዳይሌተሮችን ተጠቅመን ስናስተካክለው ስፓዝሙ ሲመለስ ኤሲቲ ሴግመንት ኢሊቬሽኑ አይኖርም። ማዮካርዲያል ኢንፋርክሽን ላይ ግን ቫሶዳይሌተሮችን ብንጠቀም ኢሊቬሽን ይኖራል። ሶ ለዚህ ለቫሪያንት አንጃይና ሜዲኬሽን ሄልፕ ሊያደርግ ይችላል። እንደ ካልሽየም ቻነል ብሎከር ላይክ ቬራፓሚል እና አምሎድፒል መጠቀም እንችላለን። አሎንግ ዊዝ ሰብሊንጓል ናይትሮግላይሰሪኖችን መጠቀም እንችላለን። ፕላስ ይሄ ካልሽየም ቻናል ብሎከር እና ሰብሊንጓል ናይትሮግላይሰሪኑ አኪዩት አታክ ወይ ደግሞ ድንገታዊ በሆነ ጊዜ እንጠቀመውና ፎር ሎንግ አክቲንግ ናይትሬት ደግሞ እንደ አይሶሶርባይድ ዳይናይትሬት መጠቀም እንችላለን። አሁን ወደ ዲያግኖሲስ ኦፍ አንጃይና እንሂድ። ዊ ሃቭ ቱ ኖው ዛት መረዳት ያለብን ኢትስ ኖት ኦል ቸስት ፔን ኢዝ አንጃይና ወይ ደግሞ ማንኛውም ቸስት ዲስኮምፎርት ሲኖር አንጃይና ነው ብለን መያዝ አይገባንም። ስለዚህ ፔሸንቱ ሲመጣ ሂስትሪ ልንጠይቅ ይገባል። ቲፒካል የሆኑ ሲምፕተሞች አሉ፣ እነሱን ሲምፕተሞችን ልናገኝ ይገባል። ፕላስ ዲያግኖሲስ በምናደርግ ጊዜ ሪስክ ፋክተሮችን መጠየቅ አለብን። ሂስትሪ ላይ ሞዲፋይብል የሆኑ ነን ሞዲፋይብል የሆኑ ሪስክ ፋክተሮችን መጠየቅ አለብን። ሞዲፋይብል የሆኑ ወይ ደግሞ ማስተካከል የሚችላቸው ፔሸንቱ ከሚባሉት ውስጥ ሃይፐርቴንሽን አንዱ ነው፣ ሲጋሬት ስሞኪንግ አንዱ ነው። ሌላኛው ደግሞ ኦቤሲቲ አለ። እንግዲህ ሃይፐርቴንሽን ላይ እንደምናውቀው ቫሶ ኮንስትሪክሽን ይኖራል። ስለዚህ ኦክስጅን ዲማንድ ይጨምራል፣ በት ፐርፊውዥን ይቀንሳል። ሲጋሬት ስሞኪንግ ላይም ኢን ዘ ሴም ኬዝ ቫሶ ኮንስትሪክሽን ይኖራል፣ ኮሮናሪ ኮንስትሪክሽን ይኖራል። ፕላስ ሲጋሬት ስሞኪንግ ደግሞ ኤችዲኤል ኦር ሃይ ደንሲቲ ሊፖፕሮቲን ወይ ደግሞ ይሄ ጉድ ኮሌስትሮል ምንለውን ይቀንሳል። በዚህ አማካኝነት የኤልዲኤል ሌቭል ስለሚጨምር ፕላክ ፎርሜሽን ይጨምራል። ሶስተኛው ኦቤሲቲ እንደምናውቀው ሪስክ ፎር ዳያቤቲስ ሜለትስ ያመጣል፣ ሃይፐርሊፒዲየሚያንም ስለሚያመጣ እነዚህን ግን ሞዲፋይ ማድረግ እንችላለን። ፔሸንቱ ሞዲፋይ ማስተካከል የሚችላቸው ነን ሞዲፋይብል ሪስክ ፋክተር ፎር አንጃይና የምንላቸው ደግሞ አሰ ፋሚሊ ሂስትሪ ካለ ቢኮዝ ኮሮናሪ አርተሪ ዲዚዞች በፋሚሊ ራን ስለሚያደርጉ፣ ኢቲኒሲቲ ወይ ደግሞ በዘር ስፔሻሊ አፍሪካን አሜሪካን የሆኑ ሰዎች ዘይ ሃቭ ሃየር ኢንሲደንስ ኦፍ አተሮስክሌሮሲስ። ፕላስ ጀንደር ሌላኛው ነን ሞዲፋይብል ሪስክ ፋክተር የምንለው ቢንግ ሜል ወይ ደግሞ ወንድ መሆን ሃየር ሪስክ ፎር ዚስ አተሮስክሌሮሲስ ነው። ፕላስ ሌላኛው ነን ሞዲፋይብል ሪስክ ፋክተር ኤጅ ነው። ስፔሻሊ ፎር ሜል አባቭ 50 ሲሆን ፎር ፊሜል ደግሞ ኢንሲደንሱ የሚጨምረው ከሜኖፖዝ በኋላ አፍተር ሜኖፖዝ ቢኮዝ የኢስትሮጅን ኢፌክት ስላለ። እንደምናውቀው ከሜኖፖዝ በኋላ ኢስትሮጅን ይቀንሳል። እንደምናውቀው ኢስትሮጅን ደግሞ ቫሶዳይሌተር ሆርሞን ስለሆነ ይህ የኢስትሮጅን ነበር ሲቀንስ ቫሶዳይሌተር ኢፌክቱ ይቀንሳል። በዛ ጊዜ ሴቶች ሞር የአንጃይና ፔክቶሪስ ኦር የኮሮናሪ አርተሪ ዲዚዝ ተጋላጭ ሊሆኑ ይችላሉ። ሌላኛው ዲያግኖሲስ ሞዳሊቲ አሴነርስ ቤድ ሳይድ ብለድ ወርኮችን ልንሰራ እንችላለን። ለምሳሌ ትሮፖኒን ሌቨል ኢን ዘ ብለድ ወይም በብለድ ውስጥ የትሮፖኒን ሌቨል ይሄ ካርዲያክ ባዮማርከር ነው ትሮፖኒን ሌቨል የምንለው። ይሄ እንግዲህ ኔጌቲቭ ሊሆን ይገባል ወይ ደግሞ ፍሪ ሊሆን ይገባል ብለዳችን ላይ። ለምን ትሮፖኒን ሌቨሉ ጨመረ ማለት ማዮካርዲያል ኢንፋርክሽን አለ ማለት ነው። ኢንኬዝ ኦፍ አንጃይና ደግሞ ማዮካርዲያል ኢንፋርክሽን ስለሌለ ኔጌቲቭ ሊሆን ይገባል።
ሌላኛው አስ ኤ ነርስ ፎር ዲያግኖሲስ ኢሲጂ ቼንጆችን ሞኒተር ልናደርግ ይገባል። ስፔሻሊ ቅድምም እንዳልነው ቴምፖራሪ ኢን ፕሪንሲሜንታል ኦር ኢን ቫሪያንት አንጃይና ላይ ኤስቲ ሴግመንት ዲፕሬሽን ሊኖር ይችላል፣ ኢንቨርተድ ቲ ዌቭ ሊኖር ይችላል። በት ይሄ ሲስተካከል ወደ ኖርማል ሊመጣ ይችላል። ሌላኛው ኮሮናሪ አንጂኦግራፊ ልንጠቀም እንችላለን። ይሄ የምንጠቀመው ፕላኩ የት እንዳለ ለማወቅና ፎር ኢንተርቬንሽን ፐርፐዝ ነው። ሌላኛው ለዲያግኖሲስ የምንጠቀመው ኤክሰርሳይዝ ስትረስ ቴስቲንግ የምንለው ወይ ደግሞ ይሄ ፕሮቮኬሽን ቴስት ወይ ደግሞ ፕሮቮክ ለማድረግ ሀማች ፔሸንቱ መንቀሳቀስ ይችላል እና ከመቼ በኋላ ምን ያክል ስራ ከሰራ በኋላ ነው ፔኑ የሚመጣው የሚለውን ነገር ለማወቅ ይህንን እንጠቀማለን ማለት ነው። አሴ ቴራፖቲክ ኢንተርቬንሽን ፎር አንጃይና ወይ ደግሞ ለአንጃይና የቴራፔቲክ ኢንተርቬንሽን ወይ ደግሞ አሴ ትሪትመንት የምንጠቀመው ዘ ፈርስት ቲንግ ኢዝ ቱ ፕሪቨንት ኤንድ ቱ ሪሊቭ አንጃይናል ኤፒሶድ ነው። መጀመሪያ ከመፈጠሩ በፊት ፕሪቨንት ማድረግ እነዚህ ሞዲፋያብል የሆኑ ሪስክ ፋክተሮችን ማስተካከል እንችላለን። በት አንዴ አኪዩት ኤፒሶድ ኦፍ አንጃይና ከመጣ ደግሞ ሪሊቭ ማድረግ ስፔሻሊ ዊዝ ቫሶዳይሌተሮች በሰብሊንጓል ናይትሮግሊሰሪን በመጠቀም ሪሊቭ ማድረግ ይህን ወደ ማዮካርዲያል ኢንፋርክሽን እንዳይሄድ ይረዳናል። ስለዚህ ለአብዛኞቹ ፔሸንቶች ሜኒ ፒፕልስ ዊ ካን ዩዝ ዚስ ፕሪቨንቲቭ ሞዳሊቲስ ፎር ሜኒ ፒፕልስ ዊዝ ሜዲኬሽን ራሱ ለምሳሌ ከድረግ ውስጥ አሴ ድረግ ቫሶዳይሌተሮችን ላይክ ካልሽየም ቻናል ብሎከር ላይክ ኒፊዲፒን፣ ቬራፓሚል መጠቀም እንችላለን። ሌላኛው ቫሶዳይሌተር ቤታ ብሎከር ላይክ ፕሮፓራኖል፣ ሌላኛው ዚስ ናይትሮግላይሰሪን የሰብሊንጓል ናይትሮግላይሰሪን መጠቀም እንችላለን። ግን እዚች ጋር ልንጠነቀቅ የሚገባው ማክሲመም ዶዝ እስከ 3 ጊዜ መጠቀም እንችላለን። አኪዩት አታክ ኦፍ አንጃይና ፔክቶሪስ በሚኖርበት ጊዜ ለፔሸንቱ መናገር ያለብን ኤቭሪ 5 ሚኒት በየ5 ደቂቃው ሰብሊንጓል ናይትሮግላይሰሪን ለ3 ጊዜ ያደረግና ማክሲመም ሪሊፍድ ካልሆነ ኢሚዲየትሊ ሆስፒታል ቪዚት እንዲያደርግ። ምክንያቱም ኬዙ ከአንጃይና ፔክቶሪስ ወርስን የሆነ ኤምአይ ሊሆን ይችላል። ስለዛ ቪዚት እንዲያደርግ እንነግረዋለን። ይሄንን ማስተዋል አለብን። ማክሲመም ኦፍ 3 ዶዝ ኤቭሪ 5 ሚኒት። ሌላኛው ትሪትመንት ሞዳሊቲ ደግሞ ላይፍ ስታይል ቼንጅ ነው። ይሄን ምን ማድረግ እንችላለን? ዊ ካን ዩዝ ዌት ማኔጅመንት ማድረግ እንችላለን። ፔሸንቶቹ ዌትን ሉዝ እንዲያደርጉ ስፔሻሊ ቢኤምአያቸው ከ25 ኪሎግራም ፐር ሜትር ስኩዌር በታች እንዲሆን፣ ስሞኪንግ ሲሴሽን ወይ ደግሞ ይሄ ማጨስ እንዲያቆሙ፣ ሎ ፋት ዳይት እንዲጠቀሙ ማድረግ ፕላስ ኢፍ ፔሸንት ኢዝ ሃይፐርቴንሲቭ ፔሸንት ከሆነ ይሄ ሞዲፋይብል ሪስክ ፋክተር ስለሆነ ሳልትና አልኮል ኢንቴክ ቀንሶ ታርጌት ሌቭል ፎር ሃይፐርቴንሽን እዚህ ጋር ማወቅ ያለብን ከ140 በ90 በታች እንዲሆን ታርጌት ሌቭላችን ማድረግ አለብን። ሌላኛው አክቲቪቲ ማኔጅመንት ነው። አክቲቪቲ ማኔጅመንት ላይ ኢንቴንስ የሆነ አክቲቪቲዎችን አቮይድ እንዲያደርጉ፣ ምክንያቱም ኢንቴንስ የሆነ አክቲቪቲ በሚኖርበት ጊዜ ዲማንድ ይጨምራል፣ ሰፕላይ ስለሚቀንስ የቸስት ፔን ሊመጣ ስለሚችል። ሌላኛው ትሪትመንት ሞዳሊቲ ደግሞ ሲቨር ኬዞች ላይ ወይ ደግሞ ሲቨር ኬዝ ኦፍ ኮሮናሪ አርተሪ ዲዝ ላይ ሰርጂካል ኢንተርቬንሽኖችን ሚኒማል የሆኑ ሰርጂካል ኢንተርቬንሽኖችን መጠቀም እንችላለን። ለምሳሌ ፒሲአይ ወይ ደግሞ ይሄ ፐርኩታንስ ኮሮናሪ ኢንተርቬንሽን መጠቀም እንችላለን። ይሄ ምንድነው እንግዲህ አርተሪ ውስጥ ብሎክ የሆነው አርተሪ ውስጥ ስሞል የሆነች ቲዩብ ገብታ ያችን ፕሌክ ለማስፋት እና ለማውጣት የምንጠቀማት ፒሲአይ መጠቀም እንችላለን። አሴ ሰርጂካል ማኔጅመንት ማለት ነው። ሶ አሰ ነርሲንግ ኢንተርቬንሽን ላይ ፔሸንቱ ይህንን ቸስት ፔን ኦር አንጃይና ፔክቶሪስ ይዞ ሲመጣ ፔኑን አሰስ ማድረግ አለብን። ቢኮዝ ኖት ኦል ፔን አር አንጃይና ፔክቶሪስ። ሶ በደንብ ቲፒካል የሆኑ ሲምፕተሞችን ማየት ይጠበቅብናል። ፕላስ ቤድ ሬስት ማድረግ አለብን። ቢኮዝ ዚስ ቸስት ፔን ካን ቢ ሪሊቭድ ዊዝ ቤድ ሬስት። ሶ ሬስት እንዲያደርጉ ማድረግ። ዊ ካን አድሚኒስተር 2 to 3 ሊትር ፐር ሚኒት ኦክሲጅን ቪያ ኔሳል ካልሆነ በመጠቀም አድሚኒስተር ማድረግ እንችላለን። ሜዲኬሽኖችን መስጠት እንችላለን። ፕላስ ኤኒ ካርዲያክ ቼንጆች ካሉ ኢሲጂ ዊ ሃቭ ቱ ሉክ ፎር ኢሲጂ። ኤኒ ካርዲያክ ቼንጅ ካለ ኢሲጂን መመልከት አለብን። ላስትሊ ዶክመንት ማድረግ ይጠበቅብናል ማለት ነው። ሶ አት ላስት ዘ ኮምፕሊኬሽን ዘ 3 ሜጀር ኮምፕሊኬሽን ፎር አንጃይና ፔክቶሪስ
ዘ ፈርስት ዋን ኢዝ ማዮካርዲያል ኢንፋርክሽን ነው። ኢፍ ዊ ድ ኖት ትሪትድ ወይ ደግሞ በትክክል ካላከም ነው ይሄ አንጃይና ፔክቶሪስ ወደፊት ቀጥሎ ወደ ማዮካርዲያል ኢንፋርክሽን ወይ ደግሞ ወደ ሀርት አታክ ሊያድግ ይችላል። ሰከንድ ዋን ኢዝ ካርዲዮጄኒክ ሾክ ነው። ይሄ እንግዲህ ኤምአይ ከተከሰተ በኋላ ደግሞ ኤምአዩ ደግሞ ለካርዲዮጄኒክ ሾክ ፕሪዲስፖስ ያደርግልናል። አትላስት ደግሞ ለካርዲያክ አሬስት ሊያጋጥመን ይችላል ማለት ነው። እንግዲህ በዛሬ ክላሳችን ይሄ አንጃይና ፔክቶሪስን ክላስ መጥተናል። ክላሳችንን ጨርሰናል። ዶንት ፎርጌት ቱ ሰብስክራይብ። ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ አስፍሩልን። ቪዲዮአችንን ከተመቻችሁ ላይክ አድርጉልን፣ ሼር አድርጉልን። ፕላስ ዲስክሪፕሽን ፕሌስ ላይ አይ ካን ፑት የቴሌግራም ሊንክ አስቀምጥላችኋለሁ። ቴሌግራም ቻናል እዛ ላይ ጥሩ ነገሮችን ኤክሰርሳይዝ የምታደርጓቸው ኤግዛሞችን ታገኛላችሁ።